بسم الله. قال الله عز وجل: والذين اجتنبوا طاغوت أن يعبدوها وأنابوا إلى الله لهم البشرى فبشر عباد الذين يستمعون القول فيتبعون أحسنه أولئك الذين هداهم الله وأولئك هم الألباب. إن شاء الله يزاري توستين بميتك من نجر انقاقوا لسوتش ملكام أشاران انتال يميلي هونال. الله سبحانه وتعالى ملكام باريوچن سيامسجن اندي هلال إنهم كانوا يسارعون في الخيرات ويدعوننا رغبا ورهبا وكانوا لنا خاشعين. إنهم أنبياءوچن ነው ነበሩ يسارعون في الخيرات በመልካም ነገር የሚቻኮሉ ويدعوننا እንዲሚጠሩን ነበር ያመልኩን ነበር رغبا ورهبا ጀነትን ከጅለው እሳትን ፈርተው ያመልኩን ነበር ይላል አላህ Subhanahu Wa Ta'ala ስለ አንቢያዎች ሲናገር እንዲሁም እነሱን የተከተላቸው ወካኑ ለና ኻሺዒን ለኛም ተናናሾች ነበሩ ይላል ያማኝ ባህሪው አላህ Subhanahu Wa Ta'ala በብቸኝነት የሚያመልክ እና እሱም ብቻ የሚፈራ ነው አላህ Subhanahu Wa Ta'ala አማኝን ከካህዲ የለየበት ለአማኝ ጀነት ያዘጋጀበት ለካህዲያን ደግሞ እሳት ያዘጋጀበት ጉዳይ ነው ጀነትና ጀሃነም ሁለቱም የየቅል ናቸው ስለዚህ ሙስሊሞች የተፈጠርንበት ዓላማ እሱም በብቸኝነት አምልከን ጀነት የሚባለው ነገር ለመመንዳት እስከሆነ ድረስ እኛ ማንንም ሙቀሊድ አይደለንም ማንንም በጭፍን ምንከተል አይደለንም አላህ Subhanahu Wa Ta'ala እኛን በዛዛታ ያለ ምንም ህገ ደንብ እንደ እንስሳ ህይወት አላስቀመጠንም أفحسبتم أنما خلقناكم عبثا وأنكم إلينا لا ترجعون አሰባችሁ እንዴ እናንተ ለጨዋታ ለከንቱ ነገር ለዛዛታ የፈጠርናችሁ ላ ለዚህ ነገር አልተፈጠርንም ከላ በፍጹም ለዚህ ነገር አልተፈጠርንም ወንድሞቼ ስለዚህ ለሌሎች ምንጥለው አሻራ ለኛ ስለነፍሳችን ምናስቀድመው ነገር መመልከት አለብን ብዙን ጊዜ ሱብሃንአላህ አብዛኛው ሙስሊሞች የካህዲያንን ተንኮል የካህዲያንን ሴራ የካህዲያንን ሱና በመስራት የሚያክለን የለም አላህ ይዘንልን ሙስሊም ብሎ ማለት እኮ ማንኛውም ነገሩ የሚወደድ عند الله وعند الناس كالله سبحانه وتعالى كسوچم زند አንዳንዶች ተመልካችን ለመሳብ ፎሎ ለማግኘት አላህ Subhanahu Wa Ta'ala የጠለውን ነገር አንተ ሞኔታይዝ ቢሆንልህ ባይሆንልህ ምን አቸገረ ስራችን ካላህ Subhanahu Wa Ta'ala ዘንድ ሞኔታይዝ ቅድሚያ መሆን ስላለበት ነው በሐራም የተገነባ ሰውነት እኮ እሳት ለሱ ተገቢው እንደሆነ ሐዲስ ላይ እኮ መጥቷል መልካም ስራ ሞልቶ ተርፎ ያለ ሰዎች ወደ መጥፎ ነገር ለምንድን ነው ወደዛ ነገር ምንዘነበለው ለምን በዚህ ነገር ላይ ሙጥናም ብለን በዛ ነገር ችክ ብለን እዛ ላይ ምንወድቀው እምንገኘው እስቲምራል በዛ ላይ ምንጸነው ይሄን ነገር ልንከለከል ይገባል ወንድሞቼ ሱብሃንአላህ ማህበራዊ ሚዲያ በተለይ እነዚህ ወሳኢሉል ኢላም የመገናኛ ብዙሃኖችን ለመልካም ነገር እንጠቀምበት በዚሁ አጋጣሚ ስደት ላይ ያሉ እህቶችን ሳላደንቅ አላልፍም አላህ Subhanahu Wa Ta'ala መልካም ነገር ያዘጋጅላችሁ አላህ Subhanahu Wa Ta'ala የሰው ልጆችን በፈጠረበት በተውሂድ ያጽናችሁ አህሉ ተውሂዶችን የሚመነደውን ለነሱ ያዘጋጀውን ጀነት አላህ Subhanahu Wa Ta'ala በዝነቱ ይወፍቃችሁ ነው ማለት ጀስት አብዛኞች አይተናቸው ከሆነ ሰምተናቸው ከሆነ እቃ ያጣው ኳኳኳኳኳኳ ወይንም ደግሞ የንቅልፍ ግዚያቸው ሰውተው ለኢልም ለመልካም ነገር ሙሳራ ይቻኮላሉ እኛ ነገራቶች ሳክሰስፉል ተመቻችቶ
ለምንድነው ወደ መልካም ነገር በመንችለው ማንሮጠው? አላህ እኮ ነብያቶች እንደ ምሳሌ አድርጎ ሲያቀርባቸው እነሱ እንድንከተል ለነሱ ያዘጋጀውንም ጀነት እኛም እንድንገባበት እኮ ነው። ለዚህ ኢላ እኮ ነው ያለ ምንም መመሪያ ያለ ምንም ህገ ደንብ እኮ ያልተወን ለዚህ ምክንያት አላማ ሲባል ነው። እንድም ደግሞ አላህ Subhanahu Wa Ta'ala እንዳንወቅስ ምንም አላደረክልንም ለኛ ምንም ነገር አልተውክም ብለን ለሱ ዑዝር እንዳናቀርብ እኮ ነው። ለዚህ አላማ እኮ ነው። እንደ ቢላህ አለይኩም አሁን እኛ ምን ዑዝር አለን? የሰው ልጅ ያጠፋል። በአጠቃላይ ሰው ልጅ ሲባል ሁሉ በኒ አደም ኸጧኡን እንደሙ ባለግ አለበት። ኸጧኡን ወኸይሩ ኸጧኢን አተዋቡን። የሰው ልጅ በማወቅም ባለማወቅ ሊሳሳት ይችላል፣ ግን ወደ አላህ የሚመለሱት ናቸው። ወኸይሩ ኸጧኢን አተዋቡን ተመላሾች ናቸው ብሎ አላህ Subhanahu Wa Ta'ala የሚያመሰግናቸው። ድንገት ልንሳሳት እንችላለን፣ ነገር ግን ሙስሊም የሆነ አካል እዛ ላይ እስቲምራር እዛ ላይ ሁሌም እስቲቃማ አያስፈልግም። ሐሉል ሙእሚኒንም አይደለም እኮ ሙስሊም በወንጀልም በማንኛውም ነገር የሆነች እንድልጫ ዘላ እንድልጫ ነው ሊገኝበት የሚችል። ሱብሃንአላህ ለመልካም ነገር እኮ እኛ ራሳችን ነፍሳችን ስለማንገፋፈውና በዛ ነገር ነፍሳችን ስላለመደ እንጂ ስንትና ስንት በቀላል ነገር ጀነት የምንገባበት ነገር አለ። በትንሽ ቃል ጀነት ከታሊከ በትንሽ ቃልም ጀሃነም እንወርዳለን። አላህ ልንፈራ ይገባል። ወንድሞቼ እንቅልፋቸውን አጥተው አብዛኛውን ጊዜ ለመልካም ነገር ሲቻኮሉ እንግዲህ ሹፉ ስደት ላይ ነው ያሉት። ይሄን ያክል ያሄራ ጉዳይ ያስጨነቃቸው አሁን ወደ ድሮቹ አልገባም፣ ወደ አንቢያዎች አልገባም። አንዳንድ ጊዜም ራሱ ይሄ እንደው ቁርአን ላይ ሐዲስ ላይ የምንሰማው ነገር ቃል ቅዠትም ስለሚመስልን ማለት ነው። ፈሳዱ ቢበዛም አሁን ላይ ባለንበት ዘመን መልካም ስራ ደግሞ በሚችሉት አሪያ የሚሆኑ ሰዎች አሉ። ወኹሱሰን ስደት ላይ ያሉ ሰዎች አሁን ላይ አላህ ይዘንልን። በእኛም ምክንያት ሰዎች ከእስልምና ሲወጡ፣ በእኛም ምክንያት ከእስልምና ሲርቁ፣ በእኛም ምክንያት እስልምናን ሲሰድቡ፣ በእኛም ምክንያት አላህና መልእክተኛውን ሲሳደቡ ሲክዱበት እኛን ሰበቦቹ። አንዳንዱ ምንም መልካም ነገር እንደሌለ እስልምና ምንም ነገር እንዳላስቀመጠለት ጀስት መጥፎ በሆነው ነገር ይመጣና ፎሎ ለማግኘት በዛ ነገር ለመተዋወቅ ብሎ አላህን የሚያስቆጣ አላህን የሚጣመጽበትን ነገር ከዛሊከ የሙስሊሞችንም ልብ የሚሰብር ነገር ይጠላል። አላህን ልንፈራ ይገባል። ወማ ቀደሩላህ ሐቀ ቀድሪሂ አላህ Subhanahu Wa Ta'ala ተገቢ የሆነውን ፍራቻ ተገቢ የሆነውን ልቅና አላላቁትም ይለናል። አላህን ልንፈራው ይገባል። ወንድሞቼ መልካም ነገር ምን አጣን? እስልምና ላይ ምንድን አጣን? ምን ጎደለብን? ነብያችን አለይሂ ሰላቱ ወሰላም አማናቸውን እኮ ለዚሁም አድርሰዋል። መልካም ተብሎ ኢላ ደለ ዐለይሂ መጥፎ ተብሎ ኢላ ሐዘረ ሚንሁ ከሱ ያስተነቀቁት ቢሆን እንጂ ምን የጎደለብን ነገር አለ? በትንሽ ነገር ከአላህ Subhanahu Wa Ta'ala ዘንድ ውዴታን የምናተርፍበት እንዲሁም ለአላህ Subhanahu Wa Ta'ala ባሪያዎች ለሂዳያ ሰበብ የምንሆንበት መልካም ነገር እናዘጋጅ። በትንሽ ስራችን አላህ ኢኽላሱን ይስጠን፣ ለሁላችንም አላህ ያግራለን። በትንሽ ስራችን አዱዓፈም ዱዓፋ እንደ ኢኽላሳችን መጠን እጥፍ ድርብ አድርጎ የሚከፍል ጌታ ነው። ብዙ ጊዜ ወንድሞች አላህን የሚታመጽበትን የሙስሊሞች ቀልብ የሚሰበርበትን እንዲሁም ሙስሊሞችንም ሆነ ሌሎችን ሰዎች ወደ መጥፎ የሚጋብዝ ነገር ከመርጨት እንዲህ መጥፎ በሽታ ይመስል ሰዎችን ከመልከፍና ሰዎችን ከመበረዝ እንደወረቺ ከመሆን ትንሽ የሥራ ሰርተን ለሂዳያ ሰበብ እንሁን።
كما قال بعض السلف كفيل سلفوች እንዳሉት ሱአኑል ኸይር لا يقع وين وقع وجد متكئا መልካም ስራ የሚሰራ ሰው ወድቆ አይወድቅም አሉ ወይን ወቃ የሆነ ድንገታዊ ነገር እንድልጫ ቢያጋጥመው ወጀደ ሙተኪዓ በዛች ስራ አማካኝነት መገደፍ ያገኛል። ይሄ በአባባል ምንድነው የሚባለው? መልካም ስራ የህሊና ትራስ ነው። የመልካምን ነገር እየሰራን ያላህን እዝነት እየከጀል ለሌሎች የመልካም አሻራ ለመጣር አለብን። ምክንያቱም በእኛም ምክንያት አንድ ሰው ቢመራ በእኛም ምክንያት አንድ ሰው ወደ ቀጥተኛው መንገድ ሲመጣ በዛሽ ስራ ምክንያት አድዋፈ ሙድዋፈ አጅር እናገኛለን። ከዳሊከ የመጥፎ ነገር ካሰራጨንም ለመጥፎ ነገር አርያ ከሆነም እሱ የሚሰራውን ወንጀል ወደኛ ኮፒ ፔስት ይሆናል። ስለዚህ መልካም ነገር መስራት አለብን እህት ወንድሞቼ። መልካም ነገር በየትኛውም ቦታ ብንሆን አላህ ሱብሓነሁ ወተዓላ መፍራት እንዳለብን ሐዲስ ላይ ተጠቅሷል።